የማርብል እንደዚህ አይነት ቦታዎች ላይ በምታስቀምጡበት ሰዓት ላይ በተቻላችሁ አቅም ታች ያለችዋ ግሩቪንግ መደፈን የለባትም። እዚህ ጋር ታች ላይ ግሩቪንግ አለች አይታችኋታል። እቺ ጠርዝ ማለት ነው መደፈን የለባትም። ማርብል በምታሰሩበት ሰዓት ላይ ከዚህ ከደፋችሁ ወይም ደግሞ ከጠርዛችሁ አትሊስት 3 ሳንቲም መውጣት ይኖርባችኋል። ያ ማለት እንደዚህ ማትወጡ ከሆነ በዚህ የሚመጣው ፍሳሽ እንዳለ እንደዚህ አይነት ግድግዳው ላይ እየፈሰሰ ግድግዳው እንደዚህ የማጀት ወይም ደግሞ የስሩ ታይም ፈንገስ እና አልጌ እንዲፈጠር ያደርጋል ማለት ነው። በተቻላችሁ አቅም ስታሰሩ ማርብሉ ከተቀመጠ በኋላ የታችኛውን ኮፒንጉን ስትለስኑት እቺ ከስር ያለችዋ እዚህ ጋር ግሩቭ የምትደረጓ የምትቀደደዋ በተቻላችሁ አቅም እንትን መባል አለባት፣ መደፈን የለባትም እና እሷን እየነካ ነው ወደታች የሚፈሰው ግድግዳውን ሳይነካ ማለት ነው። ይህንን መርሳት የለባችሁ። ምን ጊዜም ይሄኛውን ከተሰራ በኋላ የችኛውን ፓርት ማጸዳት ይኖርባችኋል ማለት ነው። ልሱን ከተሰራ በኋላ ወይ ቀለም ስራ ከተሰራ በኋላ ምን ጊዜም እቺ ቀዳዳዋ ክፍት ሆና መቀመጥ አለባት ማለት ነው እና እነዚህ አይነት ፓራጎላዎችም ስታሰሩ እንደምታዩት እነዚህ ፓራጎላዎች ኤጃቸው በሁሉም ሳይድ መውጣት አለበት ማለት ነው። 3 ሳንቲም ያለበለዚያ ምንድነው ፍሳሹ እዛው ግድግዳው ላይ እየፈሰሰ ከዚህ ላይ ያለው አሁን እዚህ ላይ የምታየው ቆሻሻ እንዳለ ወደዛ እየፈሰሰ ቆሻሻ እየፈጠረ ያስቸግራቸዋል ማለት ነው። ይሄ ደሴም ጎስቱ አጥር ላይ ነው። አጥር ላይ በምታሰሩበት ሰዓት ላይ ከላይ ግዴታ እንደዚህ ይሄኛውን አፎርድ ማድረግ የማትችሉ ከሆነ ከተወደደባችሁ እንደዚህ ቀነስ የሚሉ ደግሞ አሉ። እንደነዚህ አይነቶቹ ማድረግ ትችላላችሁ ማለት ነው። እንደዚህ እየተጠቀማችሁ በተቻላችሁ አቅም 3 ሳንቲም ካላችሁበት ጠርዝ መውጣት ይኖርባችኋል። ከስር ደግሞ ቡርኖዝና ግሩቪንጉንም ማሰራት ይኖርባችኋል ማለት ነው።